ሻሎም ጤና ይስጥልን እንደምን አላችሁ? ዛሬ ደግሞ 330 ካሬ እጅግ ውብ የሆነ G+1 በ62 ሚሊዮን ብር የሚሸጥ እጅግ ውብ የሆነ ቤት ይዤላችሁ መጥቻለሁ። ይሄ የምትመለከቱት 320 ካሬ በሚገርም ማቴሪያል የተሰራ G+1 ማንንም አልገባበት አዲስ ቤት በሚገርም ማቴሪያል የተሰራ ውብ የሆነ ቤት ይዤላችሁ መጥቻለሁ። ይሄ የምትመለከቱት ኮፊ ሃውስ ሲሆን ኮፊ ሃውሳችን በዚህ መልኩ የተሰራ እጅግ ውብ የሆነ 10 መኪና በላይ ማቆም የሚችል ራሳችሁ ለድግስ ለምትፈልጉት ፕሮግራም ራሳችሁ ቤታችሁ መጨረስ የምትችሉት ድግሱን መድገስ የምትችሉበት እጅግ ውብ የሆነ ቤት በሚገርም ማቴሪያል የተሰራ ለቦሌ ቅርብ የሆነ ጃክሮስ አካባቢ የሚገኝ እጅግ ውብ የሆነ ግሬስፉል የሆነ ቤት ዘንላችሁ መጥተናል። ይሄ የምትመለከቱት ዋና መግባችን ነው። ዋና መግባችን ይሄን የመሰለ በሚገርም ማቴሪያል የተሰራ እጅግ ውብ የሆነ ስታንዳርዱን ጠብቆ የተሰራ 300 ካሬ G+1 ለማንም ሰው የሚስማማ እጅግ ውብ የሆነ ይሄን የመሰለ ደረጃ ያለው ግሬስፉል የሆነ ቤት ዘንላችሁ መጥተናል። ይሄ የምትመለከቱት ዋና ሳሎናችን ሲሆን ሳሎናችን በዚህ መልኩ የተሰራ እጅግ ውብ የሆነ ቤት በሚገርም ማቴሪያል የተሰራ አዲስ ቤት ማንንም አልገባበት። ይሄ ቲቪ ስታንዳችን በውብ ማቴሪያል የተሰራ ስታንዳርዱን ጠብቆ የተሰራ እጅግ ውብ የሆነ ቤት ሲሆን የዚህ ቤት ዋጋ 62 ሚሊዮን ብር የሚሸጥ ሲሆን በካሽን በባንክ መግዛት የሚችሉት ዲጂታል ካርታ የያዘ ይሄ ኦፕን ኪችናችን ነው። ኦፕን ኪችናችን በዚህ መልኩ የተሰራ በዩቪ ስታንዳርድ ኪችን ካቢኔት የተሰራ እጅግ ውብ የሆነ በሚገርም ማቴሪያል የተሰራ ላይቲንጉ በጥሩ ሁኔታ የተገጠመ በዚህ በስተጀርባ በኩል ደግሞ የምናገኘው አንድ ሰፋ ያለ ለቀቅ ያለ ትራዲሽናል ኪችን የምናገኘው ሲሆን ትራዲሽናል ኪችናችን በዚህ መልኩ የተሰራ እጅግ ውብ የሆነ በሚገርም ማቴሪያል የተሰራ መሞቂያ የተገጠመለት ኪችን ካቢኔት ሲንክ ሁሉ የተገጠመለት በሚገርም ዋጋ ዘንላቸው የመጣ ነው ሲሆን ይሄ የሚገኘው ለቦሌ ክፍለ ከተማ ቅርብ የሆነ በሚገርም ማቴሪያል የተሰራ ይሄ አንደኛው መኝታ ቤት ሲሆን በስተጀርባ በኩል አንድ ኮመን ሻወር ሽንት ቤትና አንድ የሰራተኛ አንድ የስቶር ሲሮ ሰርቶ እናገኛለን። ይሄን የመሰለ ውብ የሆነ ቤት ዘንላቸው መጥተናል። አንደኛ ፎቅ ላይ ደግሞ ምንድነው የምናየው ምለው አብረን የምናየው ይሆናል። ተከተሉ። ግራውንድ ፍሎር ላይ ይሄን የመሰለ አንደኛው መኝታ ቤት ራሱ ሻወር ሽንት ቤት ያለው እጅግ ውብ የሆነ በሚገርም ማቴሪያል የተሰራ አንድ መኝታ ቤት የምናገኘው ሲሆን በዚች ጋር ኮመን ለሳሎኑ እጅ መታጠማና ሽንት ቤት ሻወር ሽንት ቤት በሚገርም ማቴሪያል የተሰራ ውብ የሆነ ቤት ዘንላቸው የመጣን ሲሆን አንደኛ ፎቅ ላይ ደግሞ በሚገርም ማቴሪያል የተሰራ ውብ የሆነ ደረጃ ይሄ ግላስ በሚገርም ማቴሪያል የተሰራ በግራናይት በሚገርም ተሰርተው የምናገኘው ሲሆን እጅግ ውብ የሆነ ቤት ዘንላቸው መጣ። ይሄ የምትመለከቱት አንደኛ ፎቅ ላይ የምናገኘው ሰፋ ያለ ለቀቅ ያለ ተፈጥሮ ብርሃን ያለው አንደኛው መኝታ ቤታችን የራሱ ኩም ሳጥን ያለው ሻወር ቦክስ የተገጠመለት እጅግ ውብ የሆነ በሚገርም ማቴሪያል የተሰራ የራሱ ኩም ሳጥን ያለው በዚች ጋር ባዝሩም ነው የምናገኘው። ባዝሩማችን መሞቂያ የተገጠመለት ሻወር ቦክስ በሚገርም ማቴሪያል የተሰራ ዩቪ ስታንዳርድ ኪችን ካቢኔት በሮች የተገጠሙት በሚገርም ማቴሪያል የተሰራ አዲስ ቤት ሲሆን በዚች ጋር ማስተር ቤድሩም እናገኛለን። ማስተር ቤድሩማችን እጅግ ውብ የሆነ በሚገርም ማቴሪያል የተሰራ አዲስ ቤት ሲሆን ይሄ ተፈጥሮ ብርሃን ያለው ራሱ ግሬስፉል የሆነ ቤት ዘንላቸው መጥተናል። ይሄ ዋና ማስተር ቤድሩማችን ሲሆን በዚች ጋር ይሄን የመሰለ ሰፋ ያለ ለቀቅ ያለ መልበሻ ክፍል ያለው ሲሆን እጅግ ውብ የሆነ ቁምሳጥን የተገጠመለት በሚገርም ማቴሪያል የተሰራ አዲስ ቤት ሲሆን በዚች ጋር ባዝሩም ነው የምናገኘው። ባዝሩማችን በሚገርም ማቴሪያል የተሰራ አዲስ ቤት በዚህ መልኩ የተሰራ ይሄ ጃኩሲ ነው። ጃኩሲ ይሄንን ይመስላል። ይሄን የመሰለ በሚገርም ማቴሪያል የተሰራ በዚች ጋር ሞሮኮ ሁሉ ነገር የተሞላ በሚገርም ማቴሪያል የተሰራ ሳውና ባዝና ስቲም ያለው እጅግ ውብ የሆነ ሲሆን ማስተር ቤድሩማችን ይሄን የመሰለ ማቴሪያል የተገጠመ በሚገርም ማቴሪያል የተሰራ በዚች ጋር ደግሞ ባልኮኒ እናገኛለን። ባልኮናችን በዚህ መልኩ ከመኝታ ወጣችሁ የራሱ ትራስ ይቻለ እዚህ ውብ የሆነ ቤት ሲሆን በዚህ መልኩ ተሰርተው እናገኛለን። ይሄ ትራሳችን ነው። ትራሱ ይሄንን ይመስላል። ግሬስፉል የሆነ ቤት ዘንላቸው መጥተናል። ይሄ የምትመለከት ትራሱ ነው። የማስተሩ ትራስ በዚህች ጋር አንደኛ መኝታ ቤቱ ጋር መገናኘት የሚችል ሲሆን በዚህች ጋር ደግሞ ሌሎቹ የልጆች መኝታ ቤት ማሳያቸውናል። ተከተሉኝ እላችኋለሁ ውድ የቲክቶክ ቤተሰቦቻችን። ይሄ በዚህ በኩል የምናገኘው አንድ መኝታ ቤት ራሱ ባዝሩም ያለው ሰፋ ያለ ቁምሳጥን የተገጠመለት በሚገርም ማቴሪያል የተሰራ አዲስ ቤት ሲሆን ይሄኛ ቁምሳጥናቸው ሲሆን በዚህች ጋር አንደኛው መኝታ ቤት ባዝሩሙ ይሄንን ይመስላል። ሰፋ ያለ ለቀቅ ያለ ለሚገርም ማቴሪያል የተሰራ አዲስ ቤት ማንንም አልገባበት ሲሆን በዚህች ጋር አንደኛ መኝታ ቤት የምናገኘው ሲሆን ይሄን የመሰለ በሚገርም ማቴሪያል የተሰራ ራሳቸው ሻወር ሽንት ቤት ያላቸው እጅግ ውብ የሆነ ቤት ዘንላቸው መጥተናል። ይሄ የምትመለከቱት በሚገርም ማቴሪያል የተሰራ አዲስ ቤት ነው። ውድ የቲክቶክ ቤተሰቦቻችን ይሄ የምትመለከቱት ቤት ዋጋው 62 ሚሊዮን ብር የሚሸጥ ሲሆን 300 ካሬ G+1 በካሽም በባንክ መግዛት የሚችሉት ዲጂታል ካርታ የያዘ በቦሌ ቅርብ የሆነ ጃክሮስ አካባቢ የሚገኝ እጅግ ውብ የሆነ ቤት ሲሆን ይሄን